ሰላም እንዴት ቆይታችኋል? ላለፉት ጊዜያት የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይተናል። በዛሬው ርዕስ የምንመለከተው አንዲት እርጉዝ በአራተኛው ሳምንት ምን ሊያጋጥማት ይችላል የሚለውን የምንመለከት ይሆናል። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። በቀጥታ ወደ ቪዲዮ እንሄዳለን። በዚህ በአራተኛው ሳምንት ወይም በአንደኛው ወር የወር አበባሽን እየጠበቅሽ ሊሆን ይችላል። ነገር ግን የወር አበባሽ አልመጣም ማለት አርግዘሽ ሊሆን ስለሚችል ነቃ ማለትና የእርግዝና ምርመራ ማድረግ ይኖርብሻል። በሕክምናው እርጉዝ እንደሆንሽ ሊያውቁት ወይም ሊታወቅ የሚችለው በብዛት የሚታወቀው ከ8 እስከ 12ኛ ሳምንት ባለው ጊዜ ነው፣ ወይም እስከ 2 ወር ድረስ ሊቆይ ይችላል ማለት ነው። ቴስተር ከመድኃኒት ቤት በመግዛት የግልሽ ምርመራ ማድረግ ትችያለሽ። በግልሽ ምርመራ ማድረግ ትችያለሽ። ምናልባት በመጀመሪያዎቹ የወሩ ቀናት ውስጥ ለውጥ ሊኖር ስለማይችል እስከ 5ኛው ወይም ደግሞ እስከ 6ኛው ሳምንት ድረስ መሄድ ይኖርብሻል ማለት ነው። የመጀመሪያው ወር ወይም ደግሞ 1 ወር ከ14 ቀን በመጠበቅ ለውጥ ልታገኝ ትችያለሽ ማለት ነው። በዚህ ሳምንት ፕላሴንታ በመፈጠር ለጽንሱ ምግብ እንዲሁም ኦክሲጅንና የመሳሰሉትን ንጥረ ነገሮች ይወስዳል፣ ይሰበስባል። ስለዚህ እርጉዝ እንደሆነሽ ካወቅሽበት ቀን ጀምሮ ተመጣጣኝ ምግብ መውሰድ ግድ ይላል ወይም ደግሞ አስፈላጊ ነው። ውድና የተከበራችሁ የዶክተር ፀሐይ ቻናል ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። በቀጣይ የተለያዩ የጤና መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ የሚለውን በተን ይጫኑ፣ እንዲሁም ቪዲዮን ላይክ ያድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ።